ሰላም ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ወደ ሌላ ቪዲዮ እንኳን በደህና መጡ። የኩሩሉሽ ኦርሃን ተከታታይ ፊልም ሌላ የፊልም ማስታወቂያ ተለቋል። አድናቂዎች አዲሱን የፊልም ማስታወቂያ እየጠበቁ ነበርን። ስለ ፍላቪየስ መረጃ እንደሚሰጥ አስበው ነበር። ይሁን እንጂ ፍላቪየስም ሆነ ፋትማ ሃቱን በፊልም ውስጥ በአንድ ትዕይንት ላይ አልተታዩም። ውድ ተመልካቾች ዛሬ ስለ ፍላቪየስ ትክክለኛ ዜና እናቀርብላችኋለን። ለምን በፊልሙ ላይ አልተገለጠም እና አሁን የት ነው ያለው? ከዚህም በተጨማሪ የከሃዲዎች ፍጻሜ ተጀምሯል። ተጎታቹ ኦች ቤይ በኦርሃን ቤይ ሲገደል ያሳያል። የሚቀጥለው ኢላማ ሻሂንሻህ ይመስላል። እንዲሁም አስፖርሳ ሃቱን የጋብቻ ጥያቄውን የተቀበለ ይመስላል። ታዲያ ኦርሃን ቤይ እና አስፖርሳ ሃቱን በእርግጥ ይጋባሉ? ለማወቅ ቪዲዮውን እስከ መጨረሻው መመልከትዎን ያረጋግጡና ለቻናሉ ሰብስክራይብ ማድረግዎን አይርሱ። በመጀመሪያ ደረጃ ዛሬ ስለ ፍላቪየስ እንነጋገር። ውድ ተመልካቾች አትጨነቁ፣ ምንም ነገር አልደረሰበትም። በኢንስታግራም ላይ በተጋራው ቪዲዮ ላይ ፍላቪየስ አዲስ ልብስ ለብሶ ታይቷል። ይህ ለፍላቪየስ ምንም ነገር እንደማይደርስበት የሚያሳይ ማስረጃ ነው። እንደ እውነቱ ከሆነ ፍላቪየስ በኩሩሉሽ ኦርሃን ተከታታይ ፊልም ላይ በ4 ወይም በ5 የተለያዩ አልባሳት ካየናቸው የመጀመሪያዎቹ ገጸ ባህሪያት አንዱ ነው። ታዲያ ለምን በፊልሙ ላይ አልታየም? ያስታውሱ፣ ተጎታቹ ቀደም ብሎ ተለቋል። ምክንያቱ ሌላ ተጎታች ስለሚለቀቅ እና ተጎታች በተለይ በፋትማ ሃቱን እና በፍላቪየስ መካከል ያሉትን ትዕይንቶች ያሳያል። ስለዚህ ምናልባትም ሌላ የፊልም ማስታወቂያ ሰኞ ወይም ማክሰኞ ይለቀቃል። በሌላ በኩል የአስፖርሳ ሃቱን እና የኦርሃን ቤይን ሰርግ በክፍል 19 እንደሚካሄድ ይጠበቃል። ሆኖም ግን የንጉሠ ነገሥቱ የልጅ ልጅ የሆነው ፓላዮሎጎስ ይህንን ጋብቻ ለማስቆም እና ዙፋኑን ራሱ ለመያዝ ይፈልጋል። ምክንያቱም ኦርሃን ቤይ ከንጉሠ ነገሥቱ ጋር ስምምነት እንደፈጸመ ስለሚያውቅ ነው። ይህ ስምምነት ከቀጠለ ፓላዮሎጎስ ንጉሠ ነገሥቱን ገድሎ ዙፋኑን መያዝ እንደማይችል ያምናል። ተመልካቾች በእርግጥ ከነዚህ ክስተቶች በስተጀርባ በጣም ረጅም ታሪክ አለ። ሁሉንም እዚህ ብናብራራው ቪዲዮው በጣም ረጅም ይሆናል። በዚህ ርዕስ ላይ ዝርዝር ቪዲዮ ከፈለጉ እባክዎን በአስተያየቶቹ ውስጥ ይጻፉልን። በሚቀጥለው ቪዲዮ እንገናኝ። ራሳችሁን ጠብቁ፣ በጸሎታችሁም አትርሱን። እግዚአብሔር ከእናንተ ጋር ይሁን።